ጤና ይስጥልኝ። ዛሬ በብዙዎቻችን ቤት ውስጥ ስለሚገኘው ነገር ግን ስለ እውነተኛ ሳይንሳዊ ኃይሉ በጥልቀት ስላልተረዳነው አንድ ድንቅ የተፈጥሮ ስጦታ እንነጋገራለን። እሱም ፌጦ ነው። ፌጦ በባህላዊ ማህበረሰባችን ውስጥ ለዘመናት ለተለያዩ የጤና እክሎች እንደ ፍቱን መድኃኒት ሲያገለግል የቆየ ልዩ መዓዛና ጠንከር ያለ ጣዕም ያለው ጥንታዊ ፍሬ ነው። ዛሬ ግን ይህንን ተክል ልዩ የሚያደርገው የባህል ልምድ ብቻ ሳይሆን ዘመናዊው የሕክምና ሳይንስ የደረሰባቸው አስደናቂ ግኝቶችም ጭምር ናቸው። በትንሽ ፍሬ ውስጥ እጅግ ግዙፍ የሆነ የቫይታሚኖች የማዕድናትና የአንቲኦክሲደንት ክምችት የያዘው ፌጦ ለሰውነታችን የሚሰጠው ጥቅም እኛ ከምናስበው በላይ በጣም ሰፊ ነው። በዚህ ቪዲዮ ውስጥ ፌጦ በሰውነታችን ላይ ምን አይነት ተአምር መፍጠር እንደሚችልና ሳይንሳዊ ጥቅሞቹን በዝርዝር እንመለከታለን። እንዲሁም ደግሞ ፌጦን እንዴት መጠቀም እንዳለባችሁ ማድረግ ያለባችሁን ጥንቃቄና በተጨማሪም ፌጦን ማን መጠቀም እንደሌለበትም በዚህ ቪዲዮ ላይ በሰፊው የምነግራችሁ ይሆናል። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ግን ቪዲዮን ላይክ እንዲሁም ደግሞ ሼር በማድረግ ጀምሩት። መልካም ቆይታ ይሁንላችሁ። ፌጦ በሳይንሳዊ ስሙ ላፒዲየም ሳቲቪየም የሚባል ሲሆን በእንግሊዝኛው ስሙ ደግሞ ጋርደን ክሬስ በመባል ይታወቃል። ፈጣን እድገት ካላቸውና የጎመን ዝርያ ከሆኑ የእጽዋት ወገኖች የሚመደብ ዓመታዊ ተክል ነው። ይህ ተክል መጀመሪያ አካባቢ መነሻው በምስራቅ አፍሪካ በተለይም በኢትዮጵያና በደቡብ ምዕራብ ኤዥያ አካባቢዎች እንደሆነ የታሪክና የእጽዋት ተመራማሪዎች ይመሰክራሉ። ፌጦ በጣም ጥቃቅን ቀላ ያለ ወይንም ጠየም ያሉ ፍሬዎች ያሉት ሲሆን ልክ እንደ ሰናፍጭና እንደ ቃሪያ የመለብለብ ወይንም የማቃጠል ባህሪ ያለው ለየት ያለ ጠንከር ያለ ጣዕም አለው። ይህም ጣዕም የሚመጣው በውስጡ ካሉት ተፈጥሯዊ የኮምጣጤ ውህዶችና ሰልፈር ከተባሉ ንጥረ ነገሮች ነው። በተለይ በሀገራችን በኢትዮጵያ ፌጦ ዝም ብሎ የዱር ተክል ሳይሆን በጓሮ አትክልት ደረጃ በጥንቃቄ የሚዘራና ትልቅ ግምት የሚሰጠው የባህል መድኃኒት ነው። ተክሉ ራሱ በቀላሉና በአጭር ቀናት ውስጥ ከ2 እስከ 3 ሳምንታት ባለው ጊዜ ውስጥ ቅጠሉ ደርሶ ለምግብነት ሊውል የሚችል ሲሆን ፍሬው ግን ደርቆ ከተለቀመ በኋላ ለረጅም ጊዜ ተቀምጦ አገልግሎት ላይ ይውላል። በባህላዊ ዕውቀት ፍሬው ተደቆ በውሃ ወይንም በማር ተበጥብጦ የሚወሰድ ሲሆን በውስጡ የያዘው እጅግ የበለጸገ የአልሚ ምግቦች ስብስብ ለምሳሌ እንደ ፕሮቲን፣ ፋይበር፣ ማግኒዥየም እና አይረን በሳይንሳዊ ዓለም ውስጥ አሁን ላይ ትልቅ ትኩረትን እንዲያገኝ አርግቶታል። ይህንን ተፈጥሯዊ ዕውቀት መያዛችን ፍሬው በሰውነታችን ውስጥ እንዴት በብቃት እንደሚሰራ ለመረዳት ቁልፍ መነሻ ይሆነናል። ታዲያ ፌጦ ምን ጥቅሞች አሉት? አሁን በመቀጠል ጥቅሞቹን በዝርዝር እንመልከት። አንደኛ፣ የደም ማነስን መከላከልና የደም ሕዋሳትን ማደስ ነው። ፌጦ በውስጡ እጅግ ከፍተኛ የሆነ የአይረን ማዕድን ክምችት ይዟል። በደማችን ውስጥ የኦክሲጅን ዝውውርን የሚያቀላጥፈው ሄሞግሎቢን የተባለው ፕሮቲን እንዲመረት አይረን ወሳኝ ንጥረ ነገር ነው። ብዙ ሰዎች በአይረን እጥረት ምክንያት ለከፍተኛ ድካም፣ ለራስ ምታትና ለደም ማነስ በሽታ ይጋለጣሉ። ፌጦን በጥቂቱ መመገብ ሰውነታችን በቀላሉ አይረን እንዲያገኝ ያደርገዋል። ከዚህ በላይ ፌጦ በውስጡ ቫይታሚን ሲ ስለሚይዝ ሰውነታችን ምግቦች ውስጥ ያለውን አይረን በተሟላ ሁኔታ የመምጠጥ አቅሙን በከፍተኛ ደረጃ ያሳድገዋል። ይህም ድርብ ጥቅሙ የደም ማነስን በአጭር ጊዜ ውስጥ ለመከላከል ፍቱን ያደርገዋል። ሁለተኛ፣ በሽታ የመከላከል አቅምን በከፍተኛ ደረጃ ይገነባል። የሰውነታችን በሽታ የመከላከል ስርዓት ሁልጊዜ በንቃት እንዲሰራና ተላላፊ በሽታዎችን እንዲከላከል ከፍተኛ የቫይታሚኖች ድጋፍ ያስፈልገዋል። ፌጦ በቫይታሚን ኤ እና በቫይታሚን ሲ እጅግ የበለጸገ ተክል ነው። ቫይታሚን ኤ የመተንፈሻ አካላትንና የቆዳችንን የተፈጥሮ መከላከያ ግድግዳዎች ሲጠብቅ፣ ቫይታሚን ሲ ደግሞ የነጭ የደም ሴሎች በብዛት በጥራት እንዲመረቱ ያደርጋል። ይህ ማለት እንደ ጉንፋን፣ ሳልና የተለያዩ የቫይረስ ወይንም የባክቴሪያ ጥቃቶች ወደ ሰውነታችን ሲገቡ በቀላሉ የመቋቋምና የመከላከል ብቃታችንን ይጨምራል ማለት ነው። ሶስተኛ፣ የምግብ መፈጨት ስርዓትን ማቀላጠፍና የሆድ ድርቀትን ማስወገድ። ፌጦ በውስጡ የሚገኘው የተፈጥሮ ፋይበር በሆድ ዕቃችን ውስጥ ያሉ ምግቦች በቀላሉ እንዲፈጩና እንዲንቀሳቀሱ ትልቅ እገዛ ያደርጋል። በተጨማሪም የፌጦ ፍሬ በውስጡ የያዘው ተፈጥሯዊ ዘይትና ንፋጭ መሰል ባህሪው ሚሽሌጅ ማለት ነው የአንጀት ግድግዳዎችን በማለስለስ የሆድ ድርቀት ችግርን እንዳይፈጠር በዘላቂነት ይከላከላል። በባህላዊ መንገድም ቢሆን የሆድ መነፋት፣ የምግብ አለመፈጨት ወይንም የሆድ መኮማተር ስሜት በሚኖርበት ጊዜ ፌጦ ወዲያውኑ ምቾት የመስጠትና
ሆድን የማረጋጋት አስደናቂ ሳይንሳዊ አቅም አለው። አራተኛ የመተንፈሻ አካላት ጤንነትን ማሻሻልና አስምን ማስታገስ። ፌጦ ለሳምባና ለመተንፈሻ አካላት ጤንነት እጅግ ፍቱን የሆኑ ተፈጥሯዊ ውህዶችን በውስጡ ይዟል። በተለይም በብሮንካይተስና በአስም ለሚሰቃዩ ሰዎች የሳምባ አየር መተላለፊያ ቱቦዎች እንዳይጨናነቁና እንዳያብጡ የማገዝ ከፍተኛ አቅም አለው። የፌጦ ፍሬ የመለብለብ ባህሪ ስላለው በአፍንጫና በጉሮሮ አካባቢ የተጠራቀመን ጥቅጥቅ ያለ ንፍጥ በቀላሉ እንዲቀጥንና እንዲወጣም ያደርጋል። ይህም የመተንፈስ ችግርን፣ የደረቀ ሳልና እንዲሁም የጉሮሮ መዘጋትን በፍጥነት ለማቅለል ይረዳል። አምስተኛ የሴቶችን የሆርሞን ስርዓትና የወር አበባን ማስተካከል። ፌጦ በውስጡ ፋይቶ ኤስትሮጅንስ የተባሉ ከተፈጥሮ እጽዋት የሚገኙና ልክ እንደ ሴት ሆርሞን ማለትም ኤስትሮጅን የሚሰሩ ውህዶችን ይዟል። ይህ ንጥረ ነገር በሴቶች አካል ውስጥ የሚገኘውን የሆርሞን መዛባት በተፈጥሯዊ መንገድ ለማመጣጠን ትልቅ ሚና ይጫወታል። የወር አበባ ዑደታቸው ለተዛባባቸው፣ ለሚዘገይባቸው ወይንም የወር አበባ በሚመጣበት ጊዜ ከፍተኛ የሆድ ቁርጠትና ህመም ለሚያስቸግራቸው ሴቶች ፌጦን በመጠኑ መውሰድ የሆርሞን ስርዓቱን በማስተካከል ዑደቱ መደበኛና ህመም የሌለበት እንዲሆን ያደርግላቸዋል። ስድስተኛ የደም ውስጥ የስኳር መጠንን መቆጣጠርና ማረጋጋት። በቅርብ ጊዜ የተደረጉ ሳይንሳዊ ጥናቶች እንደሚያመለክቱት የፌጦ ፍሬ ልጣጩና በውስጡ ያለው ፋይበር በደማችን ውስጥ ያለውን የግሉኮስ ማለትም የስኳር መጠን የመቆጣጠር አስደናቂ ብቃት አለው። ፌጦ ወደ ሰውነታችን የሚገቡ ምግቦች በፍጥነት ተሰብረው ወደ ስኳርነት እንዳይቀየሩ ያዘገያል። ይህም ከምግብ በኋላ የደም ስኳር መጠን ድንገት ወደ ላይ ከፍ እንዳይል ማለትም ስፓይክ እንዳያደርግ ስለሚከላከል በተለይ ለአይነት 2 የስኳር በሽታ ተጋላጭ የሆኑ ወይንም በበሽታው የተያዙ ሰዎች የስኳር መጠናቸውን በተፈጥሮ መንገድ እንዲያረጋጉ ከፍተኛ እገዛን ያደርጋል። ሰባተኛ የቆዳን ጤንነት መጠበቅና ብጉርን ማጥፋት። ፌጦ ለቆዳ ውበትና ጤንነት እጅግ ጠቃሚ የሆኑ ተፈጥሯዊ ጸረ ባክቴሪያና ጸረ ብግነት ባህሪያት አሉት። የፌጦን ፍሬ በመጠኑ መመገብ የውስጥ አካልን በማጽዳት የቆዳ ጥራትን የሚጨምር ሲሆን ፍሬውን ፈጭቶ በጥቂት ውሃ በማለስለስ እንደ ማስክ ፊት ላይ መቀባትም የተለመደ ባህላዊ ጥበብ ነው። ይህም ውህደት በቆዳ ላይ የሚወጡ አስቸጋሪ ብጉርና ጥቁር ነጠብጣቦችን በፍጥነት ያጠፋቸዋል። በተጨማሪም በውስጡ ያለው ከፍተኛ የቫይታሚን ኢ ክምችት የቆዳን ድርቀት በመከላከል ቆዳን ሁልጊዜ ለስላሳ፣ ወጣትና ብሩህ ሆኖ እንዲቆይ ያደርገዋል። ስምንተኛ የፀጉር ስሮችን ማጠናከርና መርገፍን ማስቆም። የፀጉር መርገፍና መሳሳት ብዙ ሰዎችን የሚያስጨንቅ የጤናና የውበት እክል ነው። ፌጦ በውስጡ የያዛቸው እንደ ፕሮቲን፣ አይረንና ሰልፈር ያሉ ንጥረ ነገሮች ለፀጉር እድገትና ጥንካሬ መሰረታዊ የሆኑ ማዕድናት ናቸው። የፌጦን ፍሬ አዘውትሮ መውሰድ የራስ ቅል ውስጥ ያለውን የደም ዝውውር በማነቃቃት ለፀጉር ስሮች በቂ አልሚ ምግብ እንዲደርስ ያደርጋል። ይህም የፀጉር መነቃቀልን ሙሉ በሙሉ የሚያቆም ሲሆን የፀጉር ዘሮች እንዲጠነክሩና አዲስ ፀጉርም በፍጥነት እንዲበቅል ከፍተኛ እገዛን ያደርጋል። ዘጠነኛ የአጥንት ጥንካሬን መጨመርና ስብራትን መከላከል። አጥንታችን ጠንካራ ሆኖ እንዲቀጥልና እድሜያችን እየገፋ ሲሄድ ከሚመጣ የአጥንት መሳሳት ወይንም ኦስትሮፕሮሲስ ችግር ለመጠበቅ የካልሽየምና የቫይታሚን ኬ አቅርቦት ወሳኝ ነው። ፌጦም እነዚህን ሁለት ውህዶች በከፍተኛ መጠን በውስጡ የያዘ ድንቅ ተክል ነው። ቫይታሚን ኬ ካልሽየም በቀጥታ ወደ አጥንታችን ገብቶ እንዲዋሃድና አጥንትን እንዲገነባ የሚያደርግ ቁልፍ መሪ ነው። ስለዚህ ፌጦ መጠቀም የአጥንትን ጥግግት ከመጨመሩ በላይ የመገጣጠሚያ አካላት በተለዋዋጭነትና በጤናማ ሁኔታ እንዲንቀሳቀሱ ያደርጋል። አስረኛ የጡት ወተት ምርትን ማሳደግ ማለትም ለሚያጠቡ እናቶች። ይህ ጥቅም በባህላዊ ሕክምና ውስጥ እጅግ የታወቀና አሁንም ድረስ በሰፊው ጥቅም ላይ የሚውል የፌጦ አስደናቂ ሚና ነው። ፌጦ ጋላክታጎግ የተባለ የጡት ወተት ምርትን የሚያነቃቃ ተፈጥሯዊ ባህሪ ያለው። የወለዱ እናቶች ፌጦን አዘጋጅተው ለምሳሌ በገንፎ ወይንም በባህል መልክ ሲወስዱት በሰውነታቸው ውስጥ ወተት የሚያመርቱ ሆርሞኖችን በማነቃቃት የጡት ወተት በከፍተኛ መጠንና በጥራት እንዲጨምር ያደርጋል። ይህም ሕፃኑ በቂ አልሚ ምግብ እንዲያገኝ ትልቅ የሆነ አስተዋጽኦ አለው። ስለዚህ ፌጦ እነዚህን የመሰሉ 10 አስገራሚ ጥቅሞችን የሚሰጠን አስደናቂ የሆነ የተክል አይነት ነው ማለት ነው። ስለሆነም አሁን ስለ ፌጦ አስደናቂ ጥቅሞች ካወቅን ዘንድ ቀጣዩና በጣም ወሳኝ ጥያቄ ይህንን ፍቱን ተክል እንዴትና በምን ያክል መጠን መጠቀም አለብን የሚለው ነው። ፌጦ እጅግ ጠንከር ያለና የሚያቃጥል ባህሪ ስላለው እንደ ማንኛውም ምግብ በብዛት የሚወሰድ ሳይሆን
ልክ እንደ መድኃኒት በጥንቃቄና በመጠኑ መወሰድ ያለበት ፍሬ ነው። አጠቃቀሙንና አዘገጃጀቱን ስነግራችሁ የመጀመሪያው በውሃ ወይንም በወተት መበጥበጥ ነው። በጣም የተለመደውና ቀላሉ መንገድ የፌጦን ፍሬ በጥቂቱ ፈጭቶ በዱቄት መልክ አዘጋጅቶ ማለት ነው ከግማሽ ብርጭቆ ለብ ባለ ውሃ ወይንም ወተት ጋር በጥብጦ ወዲያውኑ መጠጣት ነው። ጣዕሙ ለሚከብዳችሁ ሰዎች አንድ ሻይ ማንኪያ ማር አብሮ ማደባለቅ ይመረጣል። ሁለተኛው መንገድ በምግብ ውስጥ መጨመር ነው። የፌጦን ፍሬ በትንሹ በመጨፍለቅ ማለትም እንደ ሾርባ፣ ገንፎ ወይንም አጥሚት ባሉ ምግቦች ላይ እንደ ማጣፈጫና አልሚ ምግብ ጣል በማድረግ መጠቀም ይቻላል። ሶስተኛ ደግሞ ዘፍዝፎ ማስቀመጥ ነው። የፌጦ ፍሬዎችን በውሃ ውስጥ ለጥቂት ሰዓታት ዘፍዝፎ ሲያስቀምጡት ፍሬዎቹ ውሃውን መጠው ንፋጭ መሰል ወይንም ጄል ባህሪን ያመጣሉ። ይህንን ውህድ ለሆድ ድርቀትና ለጨጓራ ምቾት መጠቀም እጅግ ፍቱን ነው። ስለዚህ በእነዚህ 3 መንገዶች ፌጦን መጠቀም እንችላለን ማለት ነው። ሌላው መወሰድ ያለበት ትክክለኛ መጠን ነው። ፌጦ ከፍተኛ የአልሚ ምግብ ክምችት ስላለው ለአንድ አዋቂ ሰው በቀን ውስጥ የሚመከረው መጠን ከግማሽ የሻይ ማንኪያ እስከ 1 የሻይ ማንኪያ ብቻ ነው። ከዚህ መጠን በላይ ማዘውተር በጨጓራ ላይ የመለብለብና የመቆጥቆጥ ስሜትን ሊፈጥር ስለሚችል ሁልጊዜ በመጠኑ መጠቀሙ ይመረጣል። ከዚህ መጠን ማለፍ የለባችሁም። አሁን በስተመጨረሻ ፌጦን ማን መውሰድ የለበትም የሚለውን እንይ። ፌጦ እጅግ በርካታ የጤና ጥቅሞች ያሉት ቢሆንም ልክ እንደ ማንኛውም ተፈጥሯዊ ንጥረ ነገር የተወሰኑ ሁኔታዎች ላይ ጥንቃቄ ያስፈልገዋል። ስለዚህ የሚከተሉት ሰዎች ፌጦን ከመጠቀማቸው በፊት ከፍተኛ ጥንቃቄ ማድረግ ወይንም ሙሉ በሙሉ መተው አለባቸው። አንደኛ፣ ነፍሰ ጡር እናቶች። ፌጦ የማህፀን ጡንቻዎችን የማነቃቃትና የመኮማተር ባህሪ ስላለው በተለይም በመጀመሪያዎቹ ወራት ላይ የፅንስ ማስወረድ ወይንም ያለ ጊዜው የመውለድ አደጋን ሊያስከትል ይችላል። ስለዚህ ነፍሰ ጡር እናቶች በፍጹም መውሰድ የለባቸውም። ሁለተኛ፣ ከቀዶ ጥገና በፊት ነው። ፌጦ በደማችን ውስጥ ያለውን የፖታሽየም መጠን ዝቅ የማድረግና ደም የማቅጠን ባህሪ ሊኖረው ስለሚችል ማንኛውም አይነት ቀዶ ጥገና ያለባቸው ሰዎች ከ2 ሳምንታት በፊት አጠቃቀማቸውን ማቆም አለባቸው ወይንም መጠቀም የለባቸውም። ሶስተኛ፣ የታይሮይድ እክል ያለባቸው ሰዎች። ፌጦ በውስጡ የታይሮይድ እጢ አዮዲን የማምረት አቅሙን ሊቀንሱ የሚችሉ ውህዶችን ሊይዝ ስለሚችል ማለትም ጎይትሮጂን ስለሆነ ከእጢ ጋር የተያያዙ የጤና ችግር ያለባቸው ሰዎች ከመጠን በላይ መጠቀም የለባቸው። በአጠቃላይ እነዚህ ሰዎች ፌጦን ሲጠቀሙ ጥንቃቄ ማድረግ አለባቸው ወይም ደግሞ ፌጦን ፈጽሞ መጠቀም የለባቸው ማለት ነው። ስለሆነም በአጠቃላይ ፌጦ በተፈጥሮ የታደልነው በሳይንስ የተመሰከረለት እውነተኛ የጤና በረከት ነው። የደም ማነስን ከመከላከል ጀምሮ በሽታ የመከላከል አቅማችንን እስከ መገንባትና የቆዳችንን ውበት እስከ መጠበቅ ድረስ ያለው ሚና ቀላል የሚባል አይደለም። ዋናው ቁልፍ ነገር ግን ይህንን ተአምረኛ ፍሬ በትክክለኛው መጠንና በአግባቡ መጠቀም መቻል ነው። ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስል ነበር። ታዲያም እናንተስ ፌጦን በቤታችሁ ውስጥ ለምን አይነት የጤና እክል ትጠቀሙበታላችሁ? ያላችሁን ልምድ በኮሜንት አካፍሉኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁና ለምትወዳቸው ሰዎችም ማጋራታችሁን አትርሱ። ለቀጣይ ደግሞ ስለ የትኛው የተፈጥሮ እጽዋት ወይንም ምግብ አስደናቂ ጥቅም እንድነግራችሁ ትፈልጋላችሁ? ሐሳባችሁን በኮሜንት አሳውቁኝ። ለዛሬ በዚህ ብቃን። በቀጣይ አስተማሪ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።